አክብሮታዊ ሰላምታዬ በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ። ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? ለሰዓቱ መደመጥ ያለበትን ሰበር እንዲሁም አንኳር መረጃን ይዤ ቀርብ ያለው አብራችሁን ቆዩ። መረጃውን በቅድሚያም ላስተዋውቃችሁ። ኢትዮጵያ ለኤርትራ የሰጠችውን የሀገርነት ዕውቅና ልትነጥቅ እንደምትችል መረጃዎች እየወጡ ነው። ሆርን ሪቪው የተሰኘው መጽሔት ኢትዮጵያ በ1993 ዓ.ም ለኤርትራ የሰጠችውን የሉዓላዊ ሀገርነት ዕውቅና እንደገና እንድትመረምርና እንድትነጥቅ የሚጠይቅ ጠንካራ ክርክር ያቀረበበትን ሰፊ ትንታኔ አውጥቷል። ጽሑፉ እንደሚሞግተው ኤርትራ ኃላፊነት የሚሰማት ጎረቤት ሀገር መሆን ባለመቻሏና በምትኩ የኢትዮጵያን ደህንነት በተደጋጋሚ የምታተራመስ ኃይል በመሆኗ ኢትዮጵያ የሰጠችውን ዕውቅና ለዘላለም ለማቆየት ልትገደድ አይገባም ይላል ትንታኔው። ኢትዮጵያ ይህንን እርምጃ እንድትወስድ የሚያስችሏት ህጋዊ፣ ስልታዊና ተጨባጭ ምክንያቶች እንዳሏት በዝርዝር ያስቀምጣል። መረጃውን በዚህ ሰዓት የመረጃ ጊዜ በዝርዝር አደርሳችኋለሁ። ሰብስክራይብ በማድረግ የደወል ምልክቷን በመጫን መረጃዎችን በፍጥነት በታማኝነት በጥራት ማግኘት ትችላላችሁ። በቀጥታ ወደ መረጃው አልፋለሁ። ኢትዮጵያ በ1985 ዓ.ም ለኤርትራ የሰጠችው የሀገርነት ዕውቅና የብዙ አስርት ዓመታት የእርስ በርስ ጦርነት አብቅቶ የትብብር ዘመን ይጀምራል የሚል ተስፋ የፈጠረ የእርቅ ምልክት ተደርጎ ተወስዶ ነበር። በወቅቱ በህወሓት ይመራ የነበረው የኢትዮጵያ የሽግግር መንግስት ለጦርነት አጋሩ ለኤርትራ ህዝቦች ነጻነት ግንባር ኢህነግ የሰጠው ይህ ዕውቅና ለሁለቱም አመራሮች የፖለቲካ ጥቅም የነበረው ቢሆንም በውስጥና በውጭ ባሉ ኢትዮጵያውያን ዘንድ ግን የህግ አግባብን ያልተከተለ ነው በሚል ጥያቄ ያስነሳና ተቀባይነት ያጣ ውሳኔ ነበር። ይሁን እንጂ ይህ የሀገርነት ዕውቅናና የእናት ሀገር ፈቃድ የሰጠው ህጋዊ ስልጣን በሌለው የሽግግር መንግስትና ያለአግባብ የኢትዮጵያን የመንግስት አሰራር ሳይከተል ነበር። የወቅቱ መሪዎች ጉዳዩን ለምክር ቤት አቅርበው እንዲጸድቅም አላደረጉም። እንዲሁም በህጋዊ ሂደት የኢትዮጵያ ህግን የፖለቲካ ፍላጎት ለማረጋገጥ የፈለጉም ይህ ያለ ድንበር መካከል የተሰጠ የችኮላ ዕውቅና የ1990 እስከ 1992 ዓ.ም የኢትዮ ኤርትራ ጦርነት መነሻም ሆኗል። የኤርትራ ሀገርነት ህጋዊነቱም በአብዛኛው የተመሰረተው በኢትዮጵያ ፈቃድ ላይም ነበር። ይህ ፈቃድ ባይኖር ኖሮ ኤርትራ እንደ ሶማሊላንድ 1952 ዓመተ ምህረት፣ ካታሎኒያ 29 ዓመተ ምህረት ወይም ባያፍራ 1959 ዓመተ ምህረት ያለች የሀገር እድሏም በአጭር ጊዜ ውስጥ የተመናመነ ልትሆን በቻለች ነበር። የእናት ሀገር ፈቃድ ከሌለ በስተቀር የዕውቅና ዘላቂነት እምብዛም አይሳካም። የመጀመሪያውን ዕውቅና መሰረት አድርጎ የነበረው ተስፋ ከ3 10 ዓመታት በኋላ ግን ከንቱ ሆኗል። ኤርትራ ኃላፊነት የሚሰማው ጎረቤት ወይም በአግባቡ የሚሰራ አገር ልትሆን አልቻለችም። ይልቁንም የኢትዮጵያን ደህንነት በተከታታይ የምታናጋ፣ ልማቷን የምታስተጓጉልና ግብፅን ከመሳሰሉ ተቃራኒ ኃይሎች ጋር በመተባበር የኢትዮጵያን ተጽዕኖ ለመገደብ የምትሞክር አለመረጋጋት የፈጠረች አካል ሆና ቀጥላለች። የሀገርነት ዕውቅና በመሰረቱ ሉዓላዊና ጊዜያዊ የፍላጎት ውሳኔ ነው። ዓለም አቀፍ ሕግ አንድ ሀገር መጀመሪያ ዕውቅና እንዲሰጠው ያደረገው ሁኔታዎች ሲበላሹ ለዘለቄታው ዕውቅናዋን እንድትነጥቅም አያስገድዳትም። እንደ ምስራቅ ጀርመን ወይም ታይዋን ያሉ ታሪካዊ ምሳሌዎች ዕውቅና የሚሰጠው የሚነሳም እንደ ፖለቲካና የስትራቴጂ ሁኔታ ለውጥ መሆኑን ያመለክታሉ። የኤርትራ ሁኔታን ስንመለከት ሀገሪቷ እንደ ዓለም አቀፍ የሉዓላዊነት መስፈርት እንደ ሞንቴቪዲዮ ኮንቬንሽን መስራት አቁማለች። ወሰን በሌለው ብሔራዊ አገልግሎት፣ በግዳጅ ምልመላና በጅምላ ስደት ምክንያት በሚሊዮኖች የሚቆጠሩ ወጣቶች ወደ ውጭ በመሰደዳቸው ህዝቧ እየመነመነ ነው። ሀገሪቱ ህገ መንግስትም ሆነ ተጠያቂ ተቋም የላትም። መንግስት የሚመራው በግዳጅ እንጂ በህዝብ ፈቃድ አይደለም። ኢኮኖሚው የቆመ ሲሆን በግዳጅ በተሰደዱ ዜጎች በሚላክ ገንዘብና በግዳጅ የጉልበት ስራ ላይ የተመሰረተ ነው። የፍራጃይል ስቴት ኢንዴክስ በ2016 ዓ.ም ኤርትራን ከዓለማችን በጣም ተሰባሪ ከሆኑ መንግስታት መካከል አስቀምጧታል። ኤርትራ የውስጥ መፈራረሷን ከመሸፈን ባሻገር በቀጠናው ውስጥ አለመረጋጋት ፈጣሪም ሆናለች።
ባለፉት 3 ዓመታት ውስጥ ኤርትራ የኢትዮጵያን የጸጥታ ሁኔታ ለማደናቀፍ በሚያስችል መንገድ በተደጋጋሚ ለሽብርተኞችና ለውስጥ ታጣቂ ቡድኖች የቅርብ ጊዜ የህወሓት ተገንጣይ ቡድን ኦሮሞ ነጻነት ጦርና ፋኖ ሚሊሻን ጨምሮ ድጋፍ ስትሰጥ ቆይታለች። ከዚህም በተጨማሪ ከግብጽ ጋር ያላት ቋሚ ትስስር የጋራ ክልላዊ ትብብር ሳይሆን የኢትዮጵያን ተጽዕኖ ለመገደብና የባህር በር ፍላጎቷን ለማስቆም ያለመ የስትራቴጂ አቀራረብ አካል ነው። በብረቱ ኤርትራ ለኢትዮጵያ ጠላት የሆነችና የኢትዮጵያን ደህንነት ልማትና ስትራቴጂካዊ ምኞት በተከታታይ የምታደናቀፍ ጸረ ስቴት ወይም አንቲ ስቴት ሆናለች። ከህግ አንጻር እነዚህ ሁሉ እውነታዎች ኢትዮጵያ ለኤርትራ የሰጠችውን የስቴትነት ዕውቅና እንድትከለክል የሚያስገድዱ ጠንካራ መሰረቶችን ይሰጣሉ። የሉዓላዊነትና የጥሩ ጎረቤትነት ቅድመ ሁኔታዎች ባለማሟላታቸው ኢትዮጵያ ይህንን ሉዓላዊ ስልጣኗን ተጠቅማ ዕውቅና መሻር ትችላለች። ስትራቴጂያዊ ጥቅሞችን ስንመለከት ዕውቅና መሻር የይስሙላ ጠላት ሆና የምትሰራውን ሀገር ህጋዊነት በመንሳት ተጠያቂነትን ማረጋገጥ ያስችላል። በተጨማሪም የኤርትራን የግዛትና የሉዓላዊነት የይገባኛል ጥያቄ ህጋዊነት ነጥቆ ኢትዮጵያ የባህር በር ለማግኘት በምታደርገው ድርድር ላይ አዲስ የፖለቲካ ግፊት ይፈጥራል። ይህ እርምጃ በቀንዱ ቀጠና ያለው የኃይል ሚዛን በመሰረታዊነት ይቀይረዋል። ተቺዎች የቀኝ ግዛት ድንበሮችን የሚጠብቀውን መርህ ቢጠቅሱም ይህ መርህ የሚሰራው በኃላፊነት ስሜት በሚሰሩ ሀገሮች ላይ እንጂ የፈራረሰችና በጎረቤቶቿ ላይ ተንኮል የምትሰራ ሀገር ላይ አይደለም። እንደ ኢትዮጵያ እንደ አውሮፓውያን አቆጣጠር በ1985 ዓ.ም የሰጠችው ዕውቅና በሰላምና በትብብር ላይ የተመሰረተ ነበር። የኤርትራ ባለፉት 3 ዓመታት የነበራት አቋም ግን ያንን ተስፋ ወደ ሸክም ቀይሮታል። ኤርትራ በመሰረታዊነት እንደ ሀገር ፈርሳለች፣ ቀጠናውም ታናጋለች፣ እንዲሁም የኢትዮጵያን ህጋዊ የጸጥታና የልማት ምኞቶችን ታደናቅፋለች። ሉዓላዊነት ማለት ሁኔታዎች በመሰረታዊነት ሲቀየሩ ውሳኔዎችን የመገምገምና የመመለስ አቅም ማለት ነው። ዕውቅናውን መመለስ የህግ የስትራቴጂና የመርህ ቆራጥ ማረጋገጫ ሲሆን የኢትዮጵያን ሉዓላዊነትና የወደፊት ዕጣ ፈንታ መልሶ የመጠየቅ ተግባር ነው። የኢትዮጵያ መንግስት የኤርትራን የሀገርነት ዕውቅና ያነሳ ይሆን? ወደፊት የምንመለከተው ይሆናል። ለሰዓቱ ያስኩላችሁ መረጃ ይህንን ይመስላል። ከጥቂት ደቂቃዎች በኋላ በሌሎች አዳዲስ መረጃዎች ተመልሰን እስክንገናኝ በያላችሁበት የምድር ዳርቻ ሁሉ ያማረና የተዋበ ጊዜ እንዲሆንላችሁ ተመኘው።